ቶማስ ሳንካራ ወደ አዲስ አበባ መጥቶ ይሄን ንግግር በመናገሩ ከ3 ወር በኋላ እንደሚገደል ያውቅ ነበር። ታሪኩንና ንግግሩን ከመንገሬ በፊት ከዚህ አካባቢ የሚደረገውን አድርጉ። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት የሚደረገውን አድርጉ። ከሰሞኑ አካውንታችን ተመቷል ሳይሆን ድምጥማጡ ነው የጠፋው እና የሚደረገውን አድርጉ። አደረጋችሁ? ታሪኩን ልቀጥላችሁ። እንግዲህ ቶማስ ሳንካራ እዚህ አዲስ አበባ የሚገኘው የአፍሪካ ህብረት ቢሮ ተገኝቶ አንድ ትልቅ የተባለ ንግግር አድርጎ ነበር። ያው እንደሚታወቀው ቶማስ ሳንካራ የአውሮፓውያን ብድርን እንደ ጦር መሳሪያ ነበር የሚመለከተው። አውሮፓውያን የሚያበድሩን ለቀኝ አገዛዝ እንድንመቻቸውና ለመግዛት እንድንመቻቸው ነው የሚል አቋምና እምነት ነበረው። ቶማስ ሳንካራ ወደ አዲስ አበባ መጥቶ በአፍሪካ ህብረት ቢሮ ላይ ያደረገው ንግግር ምን ነበረ? አውሮፓውያን ያበድሩንን ብድር አንከፍልም እንበላቸው፣ አንድ እንሁንና ሰብሰብ እንበልና ያበድሩን ብድር አንከፍልም እንበላቸው። ምክንያቱም ደግሞ ያበድሩን ብድር የዘረፍኑን ያበደሩን እንዲሁም ተጨማሪ ክፍያ ሊከፍሉን ይገባል የሚል ንግግር ነበር በወቅቱ ያደረገው። እሱ ብቻ አይደለም፣ ያበደሩን ብድር ባንከፍላቸው እነሱ አይሞቱም፣ ነገር ግን እኛ ያበደሩንን ብድር ብንከፍላቸው እኛ እንሞታለን። ምን ማለት ነው? የሰጡንን ገንዘብ እንዳለ ምንከፍል ከሆነ ለዜጎች መሰራት ያለበት ነገር አይሰራም፣ ዜጎች በበሽታ በተለያዩ ችግሮች ይጠቃሉ፣ እንሞታለን ማለቱ ነበር። ታዲያ በዚህ ንግግር ወቅት አንድ ካልሆንን እኔ ያዝኩትን አቋም ወይም ቡርኪና ፋሶ የያዘችውን አቋም እናንተም የአፍሪካ መሪዎች ካልያዛችሁና አንድ ላይ ሆነን አንከፍልም ካላልን በቀጣይ ዓመት በሚካሄደው የአፍሪካ ህብረት ስብሰባ ላይ እኔ እዚህ አልገኝም ብሎ ነበር እና ይህ ንግግር ካደረገ ከ3 ወር በኋላ ማለትም በ1987 ይህኔ የቅርብ በሚለው በኮምፓውሪ ተገደለ። ኮምፓውሪ ማለት እሱ ነው። ያው ቶማስ ሳንካራን ካስገደለው በኋላ በሰበቡ ከተገደለ በኋላ ቶማስ ሳንካራ ከሞተ በኋላ ቡርኪና ፋሶ ለረጅም ዓመታት ያስተዳድረው ኮምፓውሪ ነበር እና ግን ቶማስ ሳንካራ ሊነግረን የፈለገው አንድ ነገር አፍሪካ ነፃ የምትወጣው በልመናና በብድር በምታገኘው ገንዘብ ሳይሆን የራሷን ሀብት ራሷ ማስተዳደር ስትጀምርና መሪዎቿ አውሮፓውያን መሪዎች ባርነት እምቢ ሲሉ አንፈልግም ሲሉ ብቻ ነው የሚል መልእክት አስተላልፎልን ያለፈው የቡርኪና ፋሶ የቀድሞ ፕሬዚዳንት ቶማስ ሳንካራ።